ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሷሊህ እናት ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሁላችሁም ኢንሻአላህ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ተቀላቀሉን ኢንሻአላህ። ዛሬ ማሳያችሁ ሩዝ መንዲ ይባላል። መንዲ አረቦች መንዲ ይሉታል። በጣም የሚጣፍጥና ቆንጆ የሆነ ለእራት ወይም ለምሳ የሚሆን ምግብ ነው። ታውቁታላችሁ ብዬ አስባለሁ። እስኪ ወደ አሰራሩ እንሂድ። የሚያስፈልገን እዚህ እኔ ነጭ ሽንኩርት እዚህ ከትፍ ያለው፣ እዚህ ደግሞ ግርፋ ሄል፣ ይሄ ደግሞ ወረቅ ነው። ምን አይነት ወረቅ? የባርዛፍ ቅጠል የሚመስል ቅጠል ነው። እዚህ ጋር ደግሞ ይሄ ግርፋው ነው፣ የተፈጨ ግርፋ ነው። ይሄ ደግሞ ምልህ ወይም ደግሞ ጨው፣ ይሄ ፍልፍል አስወድ ወይም ቁንዶ በርበሬ የተፈጨ፣ ይሄ ደግሞ ከሙን ነው። እዚህ ጋር ሽንኩርት ከትፌ አስቀምጫለሁ። እዚህ ጋር ደግሞ አንድ ዶሮና ግማሽ ማለት ነው አጥቤ በውሃና በኸል በጥረ ጨው አድርጌ ዘብዝፌ አስቀምጫለሁ። ሽታ ስለሚኖረው ዶሮ ግዴታ ጨውና ወይም ደግሞ ኸል ሎሚ ካለ እንደዛ ማድረግ እንችላለን እና ወደ አሰራሩ እንሂድ ኢንሻአላህ። እዚህ ጋር እንግዲህ ዘይቴን አድርጌያለሁ። ትንሽ ዘይት እንደጋራ በብዙ ትንሽ ውሃ እንትን አላለም ነበር። አሁን መጠጠም ነበር ትንሽ ከውሃ ጋር ተቀላቅሎብኝ ነው። እና እዚህ ሽንኩርቴን አስገባለሁ። በነገራችን ላይ እዚህ ጋር ቅመሙን እንዳታየዋችሁ ባህራት ሙሸከል ምናምን እንደዚህ አይነት ነገሮች አይገቡም። ምክንያቱም የሩዙን ከለሩን ስለሚያበላሹት የሚገቡልኝ እነዚህ ናቸው ግብአቶቹ ማለት ነው። ወይም ደግሞ እነዚህና እነዚህ ብቻ ናቸው ከለሩን ስለሚያበላሹብን። የምንፈልገው እኛ ነጭ ሩዝ ወይም ደግሞ ወየብ ያለ ሩዝ ነው የምንፈልገው። ገብቷችኋል? በነገራችን ላይ በመሀል ያለውን ሁኔታ ወይም ደግሞ የሚገቡትን ነገሮች ምናምን ነው እንጂ ማሳያችሁ ሙሉውን ካሳየኋችሁ ቪዲዮ በጣም ረዥም ነው የሚሆንባችሁ፣ አሰልች ነው የሚሆነው ለእናንተ። ስለዚህ እየቆረጥኩኝ የሚያስፈልገው ቦታ ላይ ነው ማሳያችሁ ማለት ነው። ተከታተሉ ኢንሻአላህ። እንደዚህ በጣም ሳይጠቁር ነጭ ሽንኩርታችሁን ታስገባላችሁ። ምክንያቱም አብሮ መብሰል ነው መቁራራት ስላለበት በጣም አብራችሁ ከጨመራችሁ ደግሞ ቀድሞ ይበስላል። ነጭ ሽንኩርቱ ስለዚህ መሀል ላይ ታስገቡትኝ አሪፍ ነው። እዚህ ጋር የምትፈልጉትን ሩዝ ያክል አውጥታችሁ ልክ ሽንኩርት እያቁላላችሁ እያለ ወይም ደግሞ ጨምራችሁ ቢሆን ችግር የለውም። ሩዛችሁን አጥባችሁ ታስቀምጣላችሁ። በትንሽ ውሃ ሞቅ ተዘፈዝፉታላችሁ ማለት ነው። እንግዲህ ከለሩ እንደዚህ እስከሚሆን ነው የሚጠበቀው። እንደዚህ ከሆነ ዶሮአችሁን ታስገባላችሁ ማለት ነው። እዚህ ጋር ሩዝ የመጥቤ ጨርሼ ውሃ ሙቅ እያረኩ ነው። እንግዲህ ምግብ ልሰራ ስል መጀመሪያ አካባቢ ላይ ውሃ ነው የማሞቀው፣ ምክንያቱም በኋላ ላይ ያስቸግረኝ ማለት ነው። እንደዚህ በየመሀሉ ገልበጥ እያረኩት ነው። እንዳልኳችሁ ሙሉውን ፕሮሰስ ማሳየት አልችልም። በመጀመሪያ ካሜራ በእጅ ባልጅ ይዤ ነው የምሰራው። ሁለተኛ ደግሞ ለእናንተ በጣም ረዥም ቪዲዮ ነው የሚሆነው። ስለዚህ አጠር ባለ መልኩ ላስረዳችሁ ነው የምፈልገው። በየመሀሉ አሁን ሳገላብጠው ወይም ደግሞ እንደዚህ ሳቁላላው እያሳያችሁ አልነበረም። ምክንያቱም ለእናንተ ጥቅም የለውም እንድታዩት ቪዲዮ ከመርዘም ውጭ ማለት ነው። እና እንደዚህ ሳቁላላው በኋላ ይሄን አስገባለሁ። እዛ ደግሞ ይሄ በጣም ማስራለሁ። ልክ እንደዚህ ሳማስራውን በአንድ እጄ ስለሚሆን አማስዬ ሳበቃ ደግሞ ታይቷል። እና እንደዚህ ካቁላላው በኋላ እንደው ካገላበጥኩ በኋላ ያሞኩትን ውሃ ጨምራለሁ። ውሃ በጣም አታብዙ፣ ምክንያቱም ሩዛችሁ ንትሪ ይልካን አረቦቹ ንትሪ እንዲሆንላችሁ ማለት ነው።
በጣም ውሃ ከበዛ እንትን ይሆናል፣ ሩዙ አጂና ይሆናል። ይሄ የሚጨበጥ አይነት ይሆናል ማለት ነው። አረቦች ደግሞ ብዙ ጊዜ የሚወዱትኝ በደውያ ካልሆኑ በተለይ ነትሪ የሚባል ሩዝ አለ። በጣም ሀብ ሳይሆን በጣም ደግሞ ውሃ ምንም እንደዛ ይበዛበትኝ በጣም ቆንጆ ሩዝ ለማውጣት ውሃውን አታብዙት። አሁን ይሄ ሲፈላ ትንሽ ይቀንሳል እና ውሃው አነስተኛ ነው የሚሆነው ለዚህ ሩዝ ማለት ነው። ይኸው እንደዚህ በዚህ መልኩ እየፈላ ነው። ልክ ደግሞ መጨረሻ አሳያችኋለሁ ኢንሻአላህ። አብራችሁ ተከታተሉ። እዚህ ጋር ደግሞ ሽንኩርት ተካተፈ። አንድ ራስ ሽንኩርት ኩሽና ነው የምሰራው። እዚህ ሽንኩርት አልኩኝ፣ ፍልፍል ሮሚ ወይም ደግሞ ቃሪያ ማይፋጀው፣ እዚህ ጀዘር አለ ወይም ካሮት እና ይሄን ከላይ ነው የማረገው ከሩዙ ላይ በመጨረሻ ላይ አሳያችኋለሁ። ሽንኩርቱን በዚህ መልኩ ቀይ አድርጌያለሁ። ቀይ ከሆነ በኋላ ጀዘሩን ጨምራለሁ ወይም ደግሞ ካሮቱን ማለት ነው። በነገራችን ላይ ከካሮቱ ላይ ምንም ችግር የለም ያንን ብትጨምሩ፣ ምክንያቱም ያን ያክል ስለማይበስል ሽንኩርቱ ነው ዋናው ነገር መብሰል ያለበት። ይሄ ደግሞ ከነካውና ከመታ ምንም ችግር የለም። ይሄ በጣም ቀላል ነው። ትንሽ የቅመም ካረጋችሁበት በቂ ነው እና ጨው ማለት ነው። ያላችሁን ቅመም ከዛ ጨው ካረጋችሁበት በቂ ነው። በዚህ መልኩ ሩዜን ጨምሬያለሁ። ሩዙን ስጨምር ያላሳየኋችሁ ያው ካሜራው ጋር ለመያዝ አልተመቸኝም ነበረ። በነገራችን ላይ ይሄን ውሃውን ስትጨርሱ ማለት ነው ማጥላል ሊኖርባችኋል። ምክንያቱም ሀይል ምናምን ቅርንፉድ ምናምን ስለገባበትኝ እሱ አብሮ መሆን የለበትም። አጥሎት ምክንያቱም እንትኑ የቪታሚን ምናምኑ ወጥቷል አብቅቷል። ከዛ ዶሮዬን እንደዚህ አስቀምጫለሁኝ። እስኪ ደግሞ አሁን ላሳያችሁ እንደማረግ። ከዛ ይሄ በአረብኛ ስሙ ምን እንደሆነ አላውቅም። በእንግሊዘኛ ደግሞ ስፖር ነው መሰለኝ የሚለው እንደዛ ነው። አረብኛ ጽሑፍ እዚህ ጋር ይታየኛል። ታሪክ ነው እንጂ የሚታየኝ አልሙሂም ከለር መቀየሪያ ነው። በቤታችሁ ይኖራል። በብልቃጥ ነው የምትመጣው የመንዲ መስሪያ ማለት ነው። የኔ ግን በካኩን ነው የሚያመጡልኝ። ብዙ ጊዜ ስለምሰራ እንዳመችኝ በካኩን ነው የሚያመጡልኝ እና በዚህ መልኩ እንደዚህ በበካክ ረጫዋለሁ። አካባቢን አበላሸብኝ። ምናልባት በጎን ደግሞ እንትን ያልነካው ካለ ለማስነካት ነው። በቃ በዚህ መልኩ ወደ ኦብን ይገባል ወይም ደግሞ ፎርን ማለት ነው። አካባቢያን አቆሸሽኩት በካክ ስለሆነ እዛ ማውረዱ ማለት ነው። በዚህ መልኩ አስገብቻለሁ ኦብን ውስጥ 90 ሴንቲሜትር ማሞቅ ትችላላችሁ። እኔ በጣም ስለቸኮልኩኝ አሁን 90 ሜትር ነው ያረኩትኝ፣ ሴንቲሜትር ላይ ነው ያረኩትኝ። ለምሳሌ 80 70 ማድረግ ትችላላችሁ ቀስ ብሎ ሊበስል ከፈለጋችሁ። ግን ቀስ ብሎ በሚበስል ሰዓት ዶሮ ደግሞ በጣም ነው የሚደርቀው። ስለዚህ በላዩ ነው ወይም ደግሞ በለስላሳው ቶሎ ቀይ እንዲሆንላችሁ ከፈለጋችሁ መጨረሻ ላይ የምታረጉትኝ ምንም ችግር የለውም። በመጨረሻው አሳያችኋለሁ ኢንሻአላህ። በዚህ መልኩ ሩዝ እየበሰለ ነው። ያው አልበሰለም ግን አሳያችሁ ብዬ ነው ያለበትን ሁኔታ። ኪችናዬን ደግሞ እዚህ ጋር ሰርቼ ጨርሻለሁ። ይሄ ደግሞ ለሩዙ ነው አስፈላጊ ስለሆነ በመጨረሻ ላይ አሳያችኋለሁ ኢንሻአላህ። እሺ በዚህ መልኩ ሩዜ በስሎ ጨርሶልኛል። ይሄ አሁን የምታዩትኝ ዘይት ነው። በፍንጃል ዘይት አድርጌ እዚህ አስቀምጫለሁ። እዚህ ጋር ደግሞ የበሰለው ከሰል ወይም ደግሞ ምንድን ነበር የሚባለው በአረቦቹ እንደዚህ አንስቻ። በነገራችን ላይ እንደ ብረት ድስታችሁ ወሳኝ ነው። እንደ ድስታችሁ ማለት ነው። የኔ ድስት አሁን ይሄ በጣም ደንዳና ነው። ከዛ ክዳኑም ደግሞ ደንዳና ነው። ልክ ሰካድ ነው። እንደዚህ ሰካድ ነው። ትንፋሹ ወደ ላይ አይወጣም ማለት ነው። አንዳንድ ብረት ድስት ግን ብረት ድስቱ ክዳኑ ብዙ ላይ ከደ ስለሚችል ገዝዲር አድርጉበት። ገዝዲር ማለት ነው አረቦቹ አልሙኒየም ማለት ነው። በአማርኛ አልሙኒየም ወይም ደግሞ በእንግሊዝኛ መሰለኝ አልሙኒየም የሚባለው አልሙኒየም እንደዛ ማለት ነው። ገዝዲር ታረጉበታላችሁ። ከዛ እኔ አሁን እንደዚህ አረግበታለሁ። ልክ ከዛ ይሄንም እንደዚህ እጨምርና ከዛ ብረት ድስት እንደዚህ እከድናለሁ ማለት ነው። በቃ የሽታው በጣም ቆንጆ ነው የሚሆነው። ጣዕምናውም ሽታውም ቢሆን
አሁን የኔ ብረት ድስት ትንፋሽ ያን ያክል የሚወጣ ነገር የለውም ወጥ ማለት ነው። በዚህ ትንሽ እየቀዳዳለው እንጂ ማለት ነው። እንደዚህ ተራኩና ቀደም እንትን ያልኩት ነው ማለት ነው። እኔ በአንድ ጎንም ቢሆን አረጋዋለሁ። እናንተ ግን በቀጭኑም ቢሆን አርጋችሁ እንደዚህ ዙሪያውን ካረጋችሁት ምንም ችግር የለውም። ታው እንዳይወጣብኝ ደግሞ ቶሎ መክደን ይኖርብኛል። እና ይሄን ያረኩት ለምንድነው? ለሩዙ ለከራልም ቢሆን ከለሩ በጣም ቆንጆ ነው የሚሆነው። ግማሹ ነው ሁሉንም ያላረኩት ለምንድነው? በግማሽ ሩዝ ከለሩን እንዲቀየርልኝ፣ በግማሽ ደግሞ በነጩ እንዲቀርልኝ ስለፈለኩኝ ነው ይሄን ማረገው ማለት ነው። እሺ በዚህ መልኩ ሩዜን ጨርሻለሁ። እዚህ ጋር ደግሞ ዶሮዬን እንደዚህ በሱ አስወጥቻለሁ። እዚህ ጋር ኩሽናዬን እና በዚህ መልኩ ከትሬ ላይ አድርጌያለሁ። እዚህ ጋር የኔ ድርሻዬ ነው። ያው እየበላችሁ እንሰራለን እንሰጣለን። እዚህ ጋር ሎሚ ቆርጫለሁ። እንደዚህ ሎሚ ይወዳሉ ልጆች ወይም ደግሞ ሰዎች ማለት ነው። እዚህ መልኩ እንደዚህ ሰርቼ ጨርሻለሁ። በነገራችን ላይ የተሸጎድኩት ነገር ከፍቻለሁ መስሎኝ አልከፈትኩም። እዚህ ጋር ሎሚ ቆርጫ አድርጌያለሁ። እዚህ ጋር ደግሞ እንደዚህ በግዙነስ ቆርጫ አድርጌያለሁ። ዶሮዬንም እንደዚህ እንትን ብያለሁ። እዚህ ጋር የራሴ ነው አስቀርቻለሁ። እዚህ ትንሽ የከክሽ ነው ከሮዙ ማስቀርቻለሁ። እና በዚህ መልኩ ሰርቼ ጨርሻለሁ። አመሰግናለሁ። የምትወዱኝ ተከታተሉኝ። ሁላችሁም ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱኝ። አዲስ ጀማሪ ነኝ።